ከእንቅልፋችን ነቅተን እንግዲህ እዚህ አንድ ወንድሜ ላስተዋውቃችሁ። ወጥ ቤት ሽሜ እንዴት ነው? ሰላም ነህ? ሰላም ነው አለ አለን። እዚህ ጋር እንደነቃን ነው። እዚህ ጋር ይሄን ሰውዬ የሚያስታውሰው አለ። ሰላም ነው አብሮ እንዴት ነህ? ሰላም እዚህ ጋር አለ። እዚህ ጋር ከእንቅልፍ አነቃቅ እንዴት ነው? ሰላም ነህ? ፓምፓም እንግዲህ ተነቃ። እዚህ ጋር ሁሉም ጀማ ከእንቅልፎ ተነቅቶ እዩት። እንዴት ነሽ? እና ፋሚሊ የአራዳ ልጆች ዩቲዩብን ሰብስክራይብ ማድረግ እንዳይረሳ። ዩቲዩባችንን ያው እና ዩቲዩብን እዚህ ጋር ምን ትላለህ? ሰላም ሰብስክራይብ ምን አደረገ? ፓምፓም እዚህ ጋር ሌላ የምታዩት ወጣት ነው። እዛ ጋር አንድ ወጣት አለ። ሰብስክራይብ እዚህ ጋር በርብርብ ወደ ቁርሳችን ገባን። ይሄ በላተኛ ነው። ኧረ አሌክስ አከ ነው የሚጠብቀው ደግሞ ማማም ነጋገ ታሪካዊ አመጣጡን ያስረሳችሁት የምግቡ። ኧረ ከመሰራቱ በፊት ሰፈር ውስጥ ሁሉም ያየው ነበር። ኧረ እንረጋጋ እንጂ ዝም ብለሽ አንዴ እዚህ ጋር ሰብስክራይብ አድርጉት። እዚህ ጋር ሰብስክራይብ አድርጉ በይልንማ። ሰብስክራይብ ነው አትሳሳትሽ። እንግሊዘኛ ችግር የለው አባ። ሰብስክራይብ አድርጉ በይልን። ሰብስክራይብ አድርጉ። ቴንክ ዩ ሰብስክራይብ ቴንክ ዩ ቶሎ ዞር ሰብስክራይብ አድርጉ። ችግር የለም በቃ ተሳስታ ነው ዛሬ ነው ጋታ። ሰብስክራይብ በይ ማርያም ከስድስት ሰው ነው። ኧረ እሺ ፎሎ አድርጉ በይ። ሰብስክራይብ አድርጉ ዮሪ እዚህ ጋር አረና ጉርሻን እዚህ ጋር ሰብስክራይብ አድርጉ በይ። ስለዚህ ሰብስክራይብ ፎሎ አድርጉ። ከቤት ወጥተናል። አሁን ደግሞ 4 ጀማ በታክሲ ይሄዳል ወደ ቀረጻው ቦታ ማለት ነው። እኛ ደግሞ 5 ሴቶችና 2 ወንድ ያልታደልን ሰዎች ያልታደላችሁ ሰዎች አሁን በታክሲ መሄድ ያናክል ደባሪ ነው። ያናክል እኔ እንጃ ስሜቱን አላውቅም። ከኋላም ያለው ያልታደለው ነው። እዛ ጋር አይደል ወንድም ማለት ነው። እኔ ያልታደለም አይዞ ዋና ተዋናይ ነኝ። በቃ ለማንኛውም እንግዲህ ናና ሽሜ አራተኛው ያልታደለው ሰውዬ ነው። እዚህ ጋር ያለው አራተኛ ያልታደለው ሰውዬ ያንጎ ምን መጣ ሰውስ ነው። እዚህ ጋር ደግሞ ከኋላ መኪናችን አለች። እንገባለን እንሄዳለን። አዎ እዚህ ጋር ያው የታደለው ጀማ እዚህ ጋር ቺኮቹ ናቸው። አው የማያልቀው ጀማ ማለት ይሄ ነው። በቃ ኧረ ባካችሁ በህግ አምላክ ኧረ እንጨርስ። እናታችንን እንዴ እናታችንን ማሚዬ በቃ አይ ለቲክቶክ አይደለም፣ ለቲክቶክ አይደለም። በእውነት ብዙ ሳይው ዩቲዩብ ነው። መጥቷል ፋሚሊ እዚህ ጋር። ኧረ ሹፌር ኧረ እባክህ እንዴት ታውቅልኝ? እኔ ቦርሳ ላክ እንደው ደግገት ኧረ ስራ ታስፈችው በእናትሽ። ስራ እየሰራሁ ነው አላልሽም እንዴ? ስራ እየሰራሁ ነው አላልሽም እንዴ? ስራ ገና ከመግባትሽ መኝታ። ኧረ በስመ አብ እንደሰራ ሰው እንትን አትበይ። መቤቴ ቡና ፍቻ ጠጥቻችሁ እዛ ጋር ከኋላ ጠገቤ ወደዚህ። እንዴት ነሽ? ነይ እዚህ እኮ ነው የምትቀመጪው። እንደዛ እኮ አንሄድም። በዛ ሸልከሽ እዚህ ጋር አሎ እያናገርኩሽ አለ። እንዴት ነሽ ቤቢ? ቪዲዮን ኤዲት አደረካ? እሺ እዛ ጋር ቀዮች እንዴት ናችሁ? ጉዞ ከመጀመራችን በፊት ያለው ሞመንት ስለሆነ እንዴት ናችሁ? ሰላም ናችሁ? አይ ስሜታዊ ማለት ብዙ ከባድ ነው። ታይ እንዳታለቅሺ ማርያም የሳይ along the way, melodies we haven't played. No, I don't want no rest.
ፋሚሊ እንግዲህ እየተጓዝነው ነው። ጉዟችንን እንደቀጠልን ነው። እንደምታዩት ከኋላ መኪናችን አለ። ወረድ ብለን ቪዲዮአችንን ብሎጋችንን እየሰራን ነው። ያራዳ ልጆች በጣም ትልልቅ ስራዎች አሉን እና ትልቁን ስራ ይዘንላችሁ ምን መጣ ይሆናል። ይመቻችሁ። እዚህ ጋር አስበነው ባይሆንም በአጋጣሚ ያገኘነው ኢቲሳ ተክለ ሃይማኖት ነው። እዚህ ጋር እንግዲህ በአጋጣሚ ቢሆን በመምጣታችን ደስተኛ ነን። ምን አርጉ እያየክ ምን አርጉ ሰብስክራይብ ያርጉ። ይሄን ተራራ ዳገት ወጥቶ ነው ራሱ ይሄ ተዋናይ የምትመለከቱት ተዋናይ እዮባ ወንዝ ተከታይ ወንዙን አገኛችሁት ግን የሚገርም ቆላ ላይ ማለት ነው። ወንዝ እየፈለግን ያለን ብቸኛ ወንዝ አጣን። ያው በስማ ከመሞታችን በፊት ይሄንን መስል ነበር። ወንዝ አጣን። ግብጽ ምን አልሽኝ? ያ እንግዲህ በጣም እየተንከራተትን ነው። ወንዝ በመፈለግ ወደ ክፍለ ሀገር ሊያስጎበኛኝ ነው የመጣሁት። ግን ምን ዋጋ አለው? የሚንከባከበኝ አልቻለም። ወንዙ ግን የቱ ጋር ነው? አላውቅም። አታውቂውም? አሁን ምን ብለን ነው? ወንዙን አገኘሽው? ፏፏቴውን አግኝቼዋለሁ። በቃ ሂጂበት። እንኳን ደስ አለን። ተገኝቷል። ዋው በስመ አብ። ከስንት ሰዓት ጉዞ በኋላ በስተመጨረሻ ነው ግብጽ ከመግባታችን ከተወሰኑ ደቂቃዎች በፊት። ስንት ሰዓት ተጓዝን? ከሶስት ሰዓት ከአራት ሰዓት በላይ ጠዋት 1 ሰዓት ወጣን። እንዴ ስንት ሰዓት? ከጠዋት 12 ሰዓት እስከ 1 ሰዓት አንድ ፏፏቴ። አሁን ስንት ሰዓት ነው? 7 ሰዓት ከ20 እግዚአብሔርን ጋይስ እዩት። ነጭ ልብስ ነበር። አሁን በነጭ አለው ቤት ጋይስ በቃ አግኝተናል። ቪዲዮን ጠብቁ። በቃ እዛ ጋር ያሉት ፋሚሊዎች አሉ። ያው በሩቅ የሚታያችሁ ከሆነ ዙም አድርጋችሁ ያዋቸው። በጣም ሩቅ ናቸው። ላሳያችሁ። እዛ ጋር የሚመጡት እነሱ ሌላ ክፍለ ሀገር ሄደው ውሃውን እየፈለጉት ነበር። እኛ እዚህኛው ክፍለ ሀገር ነበርን። በመጨረሻም እግዚአብሔር ይመስገን አግኝተነዋል። ካልገረጣን ደግሞ እንመለሳለን። በመጨረሻም ውሃውን አግኝተነዋል። በመጨረሻ አላየነውም። ከ5 እስከ 6 ሰዓት የእግር ጉዞ በኋላ ውሃውን አግኝታችሁታል ተብለናል። ወንድሞቻችንም ከዛ ጋር እየመጡ ነው። የተለያየ ቦታ ነበር። ከንፈሬን ይዩት ፋሚሊ አይተን ደግሞ እንነግራችኋለን። ካየን በኋላ ላናገኘው እንችላለን። እናንተም ጠብቁን። አብረን እንግዲህ የምናየው ይሆናል። ይመቻችሁ። ተነሳ እያቸው። አሁን እንግዲህ ቀድም ከቀረጠንላችሁ በኋላ ድጋሚ የ40 ምናምን ደቂቃ መተን ነው። የ40 ምናምን ደቂቃ በእግራችን ተጉዘናል። እዚህ ጋር ድካም ይሁን፣ እዛ ጋርም ሌላ ጀማ አለ፣ እዚህ ጋርም ሌላ ጀማ አለ። ምንድነው የምላችሁ? አውርዳት፣ ውሸታችንን ነው። አውርዳት። የምንም 40 ደቂቃ ድካም የለም። ለቪዲዮ ብለው ነው ታክሳሙ ከመውደቃቸው የእውነት እኛ በጣም ደክሞ ጓደኞቻችን ከርተውን ትተውን ሂደው ነበር እና ግን በሚገርም ሁኔታ በጣም ትተውን ሂደው እኔ አሞኝ ነበር። በቃ እኔ አልቻልኩም። በጣም ደግሞ እኔ ምን እንደሚያስገርመኝ ታውቂያለሽ? ከፊት ቀድመው እኛ ከኋላ ነበር። አሁን እነሱ የት ናቸው? ፋሚሊ ከኋላ ያቸው የኋላው ማለት ነው። ምንም ቢቸኩል መቸኩል የለባቸውም። መጨረሻ ቢሆን አይደለም ገብቶሻል። አሁን አረ እያስረዳናቸው ቀደሙ።
አስቡት ይህን ተራራ ቆላማ መሬት አሁን ከአንድ ሰዓት በኋላ ነው የሚገርማችሁ እዚህ የደረስነው። አዎ ቅድም 40 ደቂቃ አሁን 20 ደቂቃ ተጓዘን አይደለም ያማ 7 ሰዓት ምናምኑ ከዛ በኋላ እኮ ነው ለፋን። አንቺ እንደዛሬ ስማም ደከመሽ። አይዞሽ በእውነት በምን ይክፈልሽ? ሰብስክራይብ ያርጉ በቃ ወቻወራችንን ሙሉልን። ሰንስክሪን ፋሚሊ እንግዲህ ከአንድ ሰዓት ምናምን በኋላ አግኝተነዋል ያልነውን ያው ሳናገኘው ተራራው ይሄው ነው እዚህ ጋር ይሄው እዛ ጋር ጎረምሳውን እዛ ጋር ይዩት። እሺ እንደ ወንድማችን ቆዘር በይ ለዚህ ደርሷል። ውሃውን አገኘ ነው ብለን እንዳልጨፈርን ኑ ደስተኞች ቅድም እንደነ አላችሁት። አሁን እስቲ መልስ ስጡበት። አጥቻታለሁ እዛ ጋር ቅድም ቀውጥ ያረግሽው ልጅ አገኘሽው? ከሚቲ ጋር ማግኘት ነበር ነው ከሚቲ ጋር አይዞሽ እዚህ ጋር ወንድማችን እዚህ ጋር ሰላም ነህ አባ። ሰብስክራይብ አድርጉ በል አንዴ እሳት ሞት አንዴ ከመሞቴ በፊት ሰብስክራይብ አድርጉ በላት። ሰብስክራይብ አድርጉ ድገም። ቴንክ ዩ አሁን እንግዲህ ያለን ነገር ብሎ ታውቃላችሁ። ተስፋ አለ ቦታ አለ ሲጀመር እዚህ ጋር የአይላንዱ አለ። የራሳችንን ፋውንቴን እንሰራለን። በቃ ፋሚሊ ምን አይነት ስቃይ እያየን እንደምንመጣ ከዛ አንድ ሰዓት በኋላ ሌላ 2 ሰዓት ቪዲዮ መቅረጽ። ይቅርታ እናቴ እኔ እንደዛ አይደለም ለማለት የፈለኩት። ግዴታ የከፈልነው ዋጋ መኖር አለበት። እዚህ ደረሰናል። ከሞት ግን በኋላ መስዋዕትነቱ ሞት ሊሆን ቆየው መስዋዕትነቱ መስዋዕትነቱ ለፊ እንጂ ይሄንን እሺ ያያችሁ እዛ ጋር የምትመለከቷቸው ያቸው እንዴት እንደሚያልፉ እኔ የራሴ ባለመኖሩ አዝኛለሁ። እንደዚህ ስሽለከለክ እማቤቴ እንደው ተመልሼም ቢሆን ትቀርጠኛለህ። አዎ ስመለስ ቦድቅስ ፋሚሊ ምን አይነት ጎረምሳው ነው? ይሁት እንዴት ዋጋ እየከፈለ እንደሆነ እዮባ። እንዴት ነው ጉዞ? አድካሚ ነው? አዎ በጣም ያደክማል። አዎ እንዴት ነው? እንዴት አየኸው? የሚያምር ቦታ ነው። እሺ አሁን ስለዚህ ቦታ አሁን ፊልም ልንሰራ ነው የመጣ ነው ታውቃለህ። አሁን ለዚህ ፊልም እንደው በቃ ይውልን ብላ ጠይቃቸው። እነሱ ካዩልን እኮ እንሸለማለን ታውቃለህ። ብዙ ብር እንሸለማለን እና ምን ያርጉልን? ተባበሩን በላቸው እስቲ ለምናቸው። ባይ እንደወረደ ነው ደስ ቀስ አንተ ትሪያስ ይዛችሁን እንደሰርፋል። ደስ ይላል። ደስ ይላል። እንዴት አየው መንገድ? ያበደ ነው። እንዴት አድካሚ ነው? አድካሚ ነው። ዝገት በስማ አሰበው አፍተራችንን ይዘን ከች ብለናል። እንግዲህ እዚህ ደርሰናል። ከብዙ ሰዓት በኋላ ይሄን እንደምትመለከቱት ያን ሁሉ መንገድ አሁን ነው እንደዚህ ዞረን የመጣ ነው። ላይክ ከዛ ጀምሮ 1 ሰዓት ፈጅቶብናል ማለት ይችላል። ኦሬዲ ደርሰናል። እግዚአብሔር ይመስገን። እናንተም ሰብስክራይብ አድርጉ ምናምን ስራዎቻችንን እየገባችሁ ሁሉንም ፕሮሞት አድርጉልን። ይመቻችሁ ያራዳ ልጆች። እንገናኛለን። ማለት የምፈልገው ነገር በዚሁ ላይ ማለት ነው። በዚሁ ላይ ማለት የምፈልገው ነገር እግዚአብሔር በጣም የተለፋ አይታችሁታል። ያያችሁት ነገር ይመሰክራል። በጣም የተለፋበት ስራ ነው። እንደዚህ የተለፋበት ስራ ደግሞ ምን ሊሆን እንደሚችል መገመት አይከብዳችሁ። ጠብቁን። ይመቻችሁ። ፋሚሊ በመጨረሻም ቦታውን አግኝተናል። እንዴት አያችሁት? በቀጣይ ከኛ ጋር በጉዞ የሚመጣ ሰው ቻሌንጁን ኮሜንት ላይ መጻፍ ትችላላችሁ። ይመቻችሁ። መስሪያ ቦታችን ላይ ደርሰን እዚህ ጋር የምታዩቸው ከኋላ ጀሞዎቻችን አሉ። እኛም ደርሰናል። ብሩኬ ምን ትያለሽ? እንደዚህ የተለፋበት ስራ ዩቲዩባችን ላይ ሰብስክራይብ ማድረግ የለባቸው? ተው የኔ ልጅ ሰላም ነው። ታውቃላችሁ፣ ቀደም ብለናችኋል። መድገም አንፈልግም፣ ግን ያለውን ነገር አይታችሁ ማወቅ ትችላላችሁ። ያቸው እንዴት እንደሚያምሩ ቲክቶካችንን ዩቲዩባችንን እየገባችሁ ማገዝ ሰብአዊነት ነው። ግዴታም አይደለም፣ ውዴታም አይደለም። ኢትዮጵያዊነት መልካምነት። ቴንክ ዩ